አዲስ አበባ ውስጥ የሚገኙ ያለቁና ካርታ ያላቸውን አፓርትማ ቤቶቻችንን ለእናንተ ማስጎብኘታችንን እንደቀጠልን ነው። ዛሬ የምንገኘው ለትርፍ የምትገዟቸውን ቦሌ ወሎ ሰፈር አካባቢ የሚገኙ ያለቁ አፓርትማ ቤቶቻችንን ነው የምናስጎበኛቸው። ወደ ጉብኝታችን ከመሄዳችን በፊት እንደተለመደው ያለቀና ካርታ ያላቸው አፓርትማ ቤቶች ካላችሁ እነዚህን አፓርትማ ቤቶቻችሁን መሸጥ የምትፈልጉ ከሆነ እኛ በ28 ቀን ውስጥ በአጭር ጊዜ በጥሩ ዋጋ መሸጥ የምትችሉበትን እድሉን እንፈጥርላችኋለን። ከእናንተ የምንፈልገው ከስር በምናስቀምጥላችሁ ስልኮች እንድትደውሉልንና መረጃውን ብቻ እንድትሰጡን ነው። ሌላው ታሪክ ነው። የኮሪደር ልማቱ አንዱ ከሰጡን ጥቅሞች መሃል ከዚህ በፊት ለትርፍ የሚሆኑ መሬቶችን ወይ አፓርትማ ቤቶችን ለመግዛት የግዴታ ከከተማ መውጣት ይኖርብናል። እየለሙ ያሉ ሰፈሮች፣ እያደጉ ያሉ ሰፈሮች ላይ ሄደን መግዛት ግድ ይለን ነበረ። ለምሳሌ የዛሬ 5 ዓመትና 6 ዓመት አካባቢ ቡልቡላን አስቡ። አብዛኛው ሰው እዛ ሰፈር ሄዶ ኢንቨስት ማድረግ ፍላጎት የለው። ኢንቨስት እንኳን ማድረግ ብትፈልጉ የተደራጀ ዶክመንት አታገኙ። ከገበሬ ነው የምትገዙት። በዛ ጊዜ ያ ድፍረት ኖሯቸው ሄደው 1000 ካሬዎችን ኦልሞስት በ1 ሚሊዮን በ2 ሚሊዮን ብር መግዛት የቻሉ ሰዎች አሁን ምን ያህል ትርፋማ ሊሆኑ እንደሚችል መገመት ብዙ የሚከብድ አይደለም ማለት። ይህንን እድል የኮሪደር ልማቱ አሁን መሀል ከተማ ላይ አምጥቶልናል። እንደምታውቁት የኮሪደር ልማቱ ያነሳቸው ሰፈሮች አሉ። እነዚህ ሰፈሮች ሲያነሳቸው ቤቶቹን ብቻ አይደለም ያነሳው፣ ማህበረሰብ ነው ያነሳው። ማህበረሰቡ ሲነሳ የአካባቢዎቹ እንቅስቃሴ በተወሰነ መልኩ ተዳክሟል። እዛ አካባቢ ማህበረሰቡን ብሎ ቢዝነሱን የመሰረተው የማህበረሰቡ ክፍልም ነጋዴውም ደግሞ አሁን የሚጠቀምለት ስለሌለ ያንን እነዛን ሰፈሮች ትቶ ወደ ሌላ ሰፈሮች ኦልሞስት ሽፍት አድርጓል። ይሄ ለጊዜውም ቢሆን ሰፈሮቹ ለኑሮ ምቹ እንዳይሆኑ አድርጓቸዋል። በዚህ ምክንያት እዛ አካባቢ ላይ ቤት ያላቸው ሰዎች በቀላሉ ቤቶቻቸውን ማከራየት አልቻሉ። ለማከራየት በጣም ዋጋዎችን ማውረድ አለባቸው። ይሄ ደግሞ ቤት በሚገዛው ሰው ቤቶቻቸው ምርጫ ውስጥ እንዳይገቡ አድርጓቸዋል። ምርጫ ውስጥ እንኳን ቢገቡ የመደራደር አቅም እንደበፊቱ የላቸው። ስለዚህ በዚህ ሰዓት ግን እነዚህ ሰፈሮች ላይ ሄዳችሁ አፓርትማ ቤቶቻችሁን መግዛት የምትችሉ ከሆነ አንድ ነገር ዋስትና አላችሁ። እሱም ምንድነው? አዲስ አበባ ውስጥ በጣም ዘመናዊ በጣም ብዙ ፋሲሊቲ የሚሰጡ ሞሎች፣ ህንፃዎች የሚገነቡት እነዚህ አሁን በኮሪደሩ ምክንያት እየተነሱ ያሉ ሰፈሮች ነው። ያኔ እርግጠኛ ሆኜ የምነግራችሁ እዛ ሰፈር በመገኘታችሁ ብቻ ቤታችሁ ትርፋማ ያደርጋችኋል፣ የተሻለ ዋጋ ይኖረዋል። ዛሬ የምናሳያችሁ አፓርትማ ቤቶች ይህንን አይነት አገልግሎት የሚሰጧችሁ እንደዚህ አይነት ጥቅም የሚሰጣችሁ ናቸው። ይህንን ግን ስላችሁ አሁን ላይ ገቢ አታገኙባቸውም እያልኳችሁ አይደለም። በደንብ ነው ገቢ ያላቸው። ከ60 ሺህ ብር ጀምሮ ኪራይ ያላቸው። ነገር ግን አሁን ካለንበት ኦልሞስት 400-300 ሜትር አካባቢ ላይ ከሚሸጡ ቤቶች የ10 ሚሊዮን የ11 ሚሊዮን ብር ዋጋ ቅናሽ አላቸው። ምክንያቱ ምንድነው ከተባለ አካባቢው ብዙ የለማ ባለመሆኑ ነው። መግቢያ መውጫው ገና የተሰራ በመሆኑ ምክንያት የአብዛኛው ሰውን ቀልብ መሳብ አልቻሉ። ዛሬ የምናሳያችሁ 50 ምናምን ካሬዎች 150 ምናምን ካሬዎች 300 ሜትር 400 ሜትር ላይ የሚሸጡት 29-28 ሚሊዮን ብር ነው። 124 ካሬዎች የሚሸጡት አሁን ካለንበት 300-400 ሜትር ላይ 24-25 ሚሊዮን ብር ነው። ዛሬ የምናሳያቸው አፓርትማ ቤቶች የሚሸጡት ከ18 ሚሊዮን ብር እስከ 21 ሚሊዮን ብር ነው። ትኩረታችሁን እንድታደርጉ የምፈልገው የዛሬ ጉብኝታችን ላይ ትርፉ ላይ ነው እንጂ ኪራዩ ላይ አይደለም። አንዱ አካባቢ የሚሰጣችሁ ጥቅም ይሄ ነው። ትርፋማ እንድትሆኑ ግብይታችሁ ትርፋማ እንዲያደርጋችሁ እድሉን ይሰጣችሁ። አፓርትማ ቤት ስትገዙ አንዱ ኑሯችሁን ምቹ የሚያደርግላችሁ ጠንካራ የሆነ የህንፃ አስተዳደር ወይም ፕሮፐርቲ ማኔጅመንት ሲኖረው ነው። ዛሬ የምናሳያችሁ አፓርትማ ቤቶች ያሉበት ህንፃ አንዱ ከሚሰጣችሁ ጥቅም መሀል የራሱ የሆነ በጣም የተደራጀ ኦርጋናይዝድ የሆነ ፕሮፐርቲ ማኔጅመንት አለው። ይህ የፕሮፐርቲ ማኔጅመንት በውስጡ የሪሴፕሽን ኤሪያዎች አሉት። የጥበቃ አገልግሎቶችን ይሰጣል። ሜንቴናንሶችን የሚሰጡ ባለሙያዎች አሉ። ለምሳሌ ሊፍቱ ቢበላሽ፣ ቤታችሁ ላይ የውሃ ፍሳሾች ቢመጡ፣ የኤሌክትሪክ መበላሸቶች ቢገጥሟችሁ ይህንን ሜንቴናንስ የሚሰጧችሁ ወይም ጥገና የሚሰጧችሁ ባለሙያዎች አሉ። እንደምታውቁት አንድ ህንፃ ዘመናዊ የሚለውን መስፈርት ለማሟላት የግዴታ ሊኖሩት ከሚገቡ ነገሮች መሀል አንደኛው ቴራስ ነው። ምክንያቱም ኑሯችሁን እዚህ ነው የምታደርጉት። በዚህ ጊዜ ውስጥ ሀዘን ሊኖርባችሁ ይችላል፣ ደስታ ሊኖርባችሁ ይችላል። ስለዚህ ቀስ በል እንዳይመታ ከቤተሰብ ጋር መሰባሰብ አለባችሁ። ከወዳጆቻችሁ ጋር መሰባሰብ ይኖርባችኋል። ያንን ደግሞ የመሰባሰቢያውን ቦታ የግዴታ ማግኘት ይኖርባችኋል። እንደዚህ አይነት ቦታዎችን ደግሞ እንደዚህ አይነት ፕሮግራማችሁን ለማስተካከል ወይም ለማዘጋጀት አንዱ አገልግሎት የሚሰጣችሁ ቴራስ ነው። እንደምታዩት ይሄ ህንፃ አንዱ ከሚሰጣችሁ ጥቅም መሀል ሰፊ ቴራስ አለው። በጣም ጥሩ እይታ ያለው ሙሉ አዲስ አበባን ነው የምታዩት። ኦልሞስት ወሎ ሰፈርን ታያላችሁ፣ ቄራን ታያላችሁ፣ ሳሪስን ታያላችሁ። እዚህ ሆናችሁ ከቤታችሁ ሳትወጡ መስቀል ፍላወር ኦልሞስት ቅርባችን ነው። አንዱ የምታገኙት እዚህ ህንፃ ላይ ቤቶችን ስገዙ ይህንን ነው። በሌላ በኩል
በዋናነት አንዱ በጣም ብዙ ጊዜ የሚያስቸግረው ምንድነው ከቤት ወጣችሁ የትራንስፖርት አገልግሎቶችን በቅርብ የማግኘት ችግር ብዙ ህንፃዎች ላይ አለ። ለምሳሌ ይሄ መኪና ካላችሁ ቅድም እንዳልኳችሁ ሁሉም ቦታ ለመሄድ በጣም ቅርብ ነው። ምክንያቱም አሁን ያለነው የቀለበት መንገድ ጋር ያለ ነው። ስለዚህ በየትኛውም ሰፈር ላይ መኪናችሁን አስነስታችሁ ለመሄድ ብዙ እንትን አይደለም። ነገር ግን መኪና ባይኖራችሁ እንግዶቻችሁ ታክሲ የሚጠቀሙ ከሆነ እንዳልኳችሁ ቄራ ለመሄድ እዚሁ በራችሁ ላይ ነው። አሁን ካለንበት ከህንፃው ኦልሞስት 50 ሜትር አካባቢ ስትሄዱ ታክሲዎችን ታገኛላችሁ። ከወሎ ሰፈር አደባባይ ተነስተው ወደ ቄራ የሚሄዱ፣ ከወሎ ሰፈር አደባባይ ተነስተው ወደ ሜክሲኮ የሚሄዱ ታክሲዎችን እዚሁ ጋር ነው የምታገኘው። ስለዚህ ለትራንስፖርት ብዙ የሚከብድ አይደለም። ሌላ በኩል እዚሁ ቴራሱ ላይ ጂሞች አሉ፣ የስብሰባ አዳራሾች አሉ። ምግባችሁን ደግሞ ለማዘጋጀት ብትፈልጉ የግዴታ ከቤት አዘጋጅታችሁ መምጣት አይጠበቅባችሁም። እዚሁ ቴራሱ ላይ ኪችኖች አሉት። ስለዚህ እዚሁ ምግባችሁን ባለሙያ ቀጥራችሁ እዚሁ ምግባችሁን አሰርታችሁ ወይም ደግሞ ያሰራችሁትን ምግብ እዚሁ አሙቃችሁ ለታዳሚዎቻችሁ ለእንግዶቻችሁ ማቅረብ የምትችሉበት እድሉ አለ ማለት ነው። ስለዚህ አንዱ ህንፃ የሚሰጣችሁ ጥቅም ይሄ ነው። ዘመናዊ ሰፊ ቆንጆ ቴራስ አለው። አንድ ሰው ቤት ለመግዛት የቤት ገበያው ላይ ሲመጣ የሚገዛው ሎኬሽኑን ብቻ አይደለም የሚገዛው ቅድም እንዳሳያችሁ የህንፃውን አገልግሎት ይገዛል፣ ራሱ ሎኬሽኑን ይገዛል፣ በሌላ በኩል ዋጋውን ይገዛል። በአራተኛ ደረጃ የሚገዛው የቤቶቹን አቀማመጥ ነው። አንድ ቤት ጥሩ አቀማመጥ አለው ለኑሮ ይመቻል ብለን ለማለት ሁለት ክፍሎችን የግዴታ ማየት አለብን። አሁን ማሳያቸው ቤት 184 ካሬ ላይ ያረፈ ባለ 3 መኝታ የሰራተኛ ማደሪያ የራሷ ባዝሩም ያለው 3 ባዝሩም ያለው አፓርታማ ቤት ነው ማሳያቸው። እና ይህንን ቤት እንግዲህ እኔ ከ10/7 ሰጥቼዋለሁ። ምክንያቱም ምንድነው የሚለውን አሳያቸዋለሁ። ቅድም ይህንን ደረጃ ለመስጠት ሁለት ክፍሎችን ማየት በቂ ነው። ስለዚህ እንግባና በተወሰነ መልኩ ምክንያቴን ምን እንደሆነ ላስረዳችሁ። እንግዲህ አንድ ቤት በጣም ጥሩ የሆነ አገልግሎት አለው ለማለት ሁለት ክፍሎችን ማየት አለብን ብያቸዋለሁ። አንደኛው ማየት ያለብን ሳሎን ነው። ሳሎኑ ሁለት አገልግሎት ነው ያለው። የመጀመሪያው ማዕድ የምንጋራበትን ማዕድ የምንቋረስበትን ከቤተሰብ ጋር ሰብሰብ ብለን ምግቦችን መብላት የምንችልበት አለ። በሌላ በኩል ደግሞ ከቤተሰብ ጋር የምናወራበት ፊልሞች የምናይበት ስፔስ አለ ሳሎን ላይ። እነዚህን ስፔሶች ያለምንም መጨናነቅ አንድ ቤት ከሰጠን እነዚህን ስፔሶች ወይም ደግሞ እነዚህን አገልግሎቶች መፍጠር የምንችልበትን ስፔስ ከሰጠን ያ ቤት ያለው ሳሎን በጣም ቆንጆ ነው ማለት ነው። እንደምታዩት ይሄ ቤት ሳሎኑ ሰፊ ነው። ዳይኒንግ ሩም እና ሊቪንግ ሩሙ በጣም የተለያየ ርቀት ላይ ነው ያሉት። ምንም የመጨናነቅ ባህሪ የላቸውም። ስለዚህ ከወዲሁ ይህንን ቤት ከ10/7 መስጠት እንችላለን። ሌላው በጣም ቤት ላይ በጣም ትልቅ ተጽዕኖ ያለው ኪችን ነው። ኪችን እንደምታዩት አንዳንዴ ሰዎች ኦፕን ኪችን ቢሆን ጥሩ ነው ይላሉ፣ አንዳንዴ ክሎዝ ኪችን መሆኑ ጥሩ ነው ይላሉ። ለእኔ ግን ሁለቱም የጊዜ ጉዳይ ነው። ነገ ከነገ ወዲያ የኑሮ ስታይላችሁ የተቀየረ ሲመጣ የሆነ ስታተስ ላይ ስትደርሱ ያንን ስታተስ የሚወክል የኑሮ ዘይቤ መፍጠር ስትፈልጉ ምናልባት አሁን ክሎዝ ከነበረ ኦፕን ማድረግ ሊያስፈልጋችሁ ይችላል። በሌላ በኩል ደግሞ ኦፕን ከነበረ ክሎዝ ማድረግ ሊያስፈልጋችሁ ይችላል። ያንን ነገር መስጠት የሚችል የሆነ የቤት አቀማመጥ እስካለ ድረስ ያ ቤት ስቲል ኪችኑ ጥሩ ነው። አሁን ይህንን ቤት ስታዩት ክፍት ነው፣ ነገር ግን በር ብትገጥሙለት ኦፕን ክሎዝ ኪችን ማድረግ የሚቻልበት እድሉ አለ። ይሄንን ደግሞ ግድግዳ ማፍረስ ብንችል ስቲል የተወሰነ ሰገነት ሰርተንለት አሁንም ይህንን ቤት ኦፕን ኪችን ማድረግ የምንችልበት እድሉ አለ። ስለዚህ ሁለቱንም አገልግሎት መጠቀም ወይም ደግሞ ሁለቱንም አይነት ኪችኖችን ለመገንባት የሚያስችለን ስለሆነ ስቲል ኪችኑ ጥሩ አገልግሎት መስጠት የሚችል ነው። የእኛን የወደፊት ፍላጎታችንን ሊያሟላልን የሚችል ነው። በሌላ በኩል ቅድም እንዳልኳቸው የሰራተኛ ማደሪያ ያለው ሰራተኛ ማደሪያ ስቲል በቂ ነው። አልጋ ለመዘርጋት በቂ ነው። እዚህ ጋር የላውንደሪ ስፔሶች አሉ፣ የውሃ ፍሳሽ አለ፣ ቧንቧ አለ፣ የራሷ ባዝሩም አላት፣ ውሃ ማሞቂያዎች አሉት። እዚህ ጋር ስትመጡ ኮመን ባዝሩም አለ። የኮመን ባዝሩም አገልግሎት ብዙ ጊዜ አንዳንድ ሰዎች ግራ ይገባቸዋል። ያው ሁለቱ መኝታ ቤቶች 3 መኝታ ቤት ሲሆን ሁለቱ መኝታ ቤቶች ብዙ ጊዜ የራሳቸው የሆነ ባዝሩም የላቸው። ስለዚህ እነሱ እዛ ውስጥ የሚኖሩ ሰዎች ልጆች ሊሆኑ ይችላሉ፣ እንግዶች የሚጠቀሙት ይሄንን ኮመን ባዝሩም ነው። አንዱ አገልግሎት የኮመን ባዝሩም እሱ ነው። ሁለተኛ የሰራተኛዋም ምናልባት ከሌላት እሱን የኮመን ባዝሩም ነው የምጠቀመው። ሌላ ጊዜ ፕሮግራም ሲኖርባቸው እንግዳ ሲኖርባቸው ሳሎን ላይ የሚመጡ ሰዎች የሚጠቀሙት ይህንን ኮመን ባዝሩም ነው። ስለዚህ ኮመን ባዝሩሙ አንዳንዴ እጅ መታጠቢያዎች ብቻ ይኖሩታል፣ ወይም ደግሞ ባዝሩም ብቻ ይኖረዋል። ሌላ ጊዜ ደግሞ ሻወሮች ይኖሩታል። ይሄ ሶስቱንም የያዘ ነው። ስለዚህ አንድ ሰው ሻወር መውሰድ ይችላል፣ ባዝሩሞችን መጠቀም ይችላል፣ እጁንም መታጠብ የሚችልበት እድሉ አለ ማለት ነው። ስለዚህ አገልግሎቱ እሱ ነው። ይሄ የመጀመሪያ መኝታ ቤታችን ነው። ይሄ የመጀመሪያ መኝታ ቤት ብዙ ጊዜ ወይ የልጆች መኝታ ቤት ልታደርገው ትችላላችሁ፣ የእንግዳ መኝታ ቤት ማድረግ የምችሉበት እድሉ አለ። ምርጫ ነው የመጀመሪያ መኝታ ቤት። ስለዚህ ስቲል
ሰፊ ነው። አልጋ ብናስገባበት በደንብ አገልግሎት መስጠት የሚችል ነው። ይሄ ሁለተኛው መኝታ ቤት ነው። አሁን እኛ እየተጠቀምን ያለ ነው ለልጆች መኝታ ቤት ነው። ስለዚህ ቤት ውስጥ ሁለት ልጆች ስላሉ ሁለቱም የራሳቸው አልጋ እንዲኖራቸው ታስቦ ነው ያኛውን ለእንግዶች ነው እየተጠቀምን ያለው። ቤት ውስጥ አይ ቲንክ ቶሎ ብዙ ተደጋጋሚ ወይም በፍጥነት እንግዶች ስለሚመጡ እሱም በቋሚነት ለእንግዳ ክፍል ነው የተተወው። ስለዚህ እንደምታዩት ሁለት አልጋ ገብቶለት ቤቱ ውስጥ ሰፊ ነው። በደንብ ማንቀሳቀስ የሚቻልበት እድሉ አለ። ሌላው ለአንተ አንድ ጥያቄ ልጠይቅህ። አንድ መኝታ ቤት ሌግዠሪ ነው የሚባለው ምን ሲኖረው? ምናልባት ሲቆለፍ መኝታ ቤት ብዙ ጊዜ መኝታ ቤት ብቻ አይደለም፣ ጄኔሬሽን የሚሰራበት ነው። ይሄ ማስተር ቤድሩማችን ነው። የራሱ ባዝሩም አለው። እንደምታዩት በጣም ሰፊ ነው። ብዙ ጊዜ ማስተር ቤድሩሞች ሳሎን ላይ እና ማስተር ቤድሩም ላይ ነው ብዙ ጊዜያቸው የምናጠፋው። እንደዚህ አይነት ስፔስ ሲኖራቸው ቤት ውስጥ ረዥም ሰዓት ቁጭ ለማለት አያጨናንቁም። ቁም ሳጥኖች አላቸው። የቁም ሳጥኑ ያለበት ስፔስ ራሱ የሚረብሽ አይደለም። ኦልሞስት ኖትስ አታረጉትም በደንብ እንትን ካለ። ሌላው ኮሪደር ነው። ባልከኒ ያለው በደንብ መንቀሳቀስ የምትችሉበት ራሱን ችሎ ባልከኒዎች አሉት። ከፊት ለፊታችሁ ሜዳ ነው ያለው። ምንም የሚሸፍናችሁ ነገር የለም። ወደፊት ይገነባል ብላችሁ የምታስቡት ነገር አይኖርም። ኦልሞስት የኮሪደር ልማቱ በየሰፈሩ የልጆች መጫወቻ የሚሆኑ ሜዳዎችን ይገነባል። ስለዚህ ኦልሞስት ሜዳ ስለተገነባበት ከፊት ለፊት ያለውን እይታችሁን የመሸፈን እድሉ የለውም። በሞላ ጎደል ቤቱ ይሄንን ይመስላል። 184 ካሬ ነው። ለማስታወስ እንዲረዳችሁ 184 ካሬ 3 መኝታ ቤት፣ የሰራተኛ ማደሪያ፣ የራሷ ባዝሩም፣ ኦፕን ወይም ክሎዝ ኩችን ልናደርገው የምንችለው ቤት ነው። ባልከኒ ያለው አይደል። ብዙ ጊዜ እዚህ ቤት ላይ የሚከራዩት ሰዎች ነጮች ናቸው። የአፍሪካ ውስጥ አረቦቹ ናቸው በብዛት የሚከራዩቸው። እነሱ እንደ መስፈርት የሚያዩቸው አንዱ ባልከኒ ነው። ስለሚያጨሱ አየርን መውሰድ ስለሚፈልጉ ሲያነቡ ኮሪደሩን ይጠቀሙታል። ስለዚህ 3 መኝታ ቤታችን ይሄን ይመስላል። 2 መኝታ ቤቱን ላሳያችሁ። እንዴት ነው ቤቱ? በጣም ቆንጆ። በፍሎር 2 ህንፃዎች ናቸው ያሉት። በፍሎር ወደ 6 ቤቶች አካባቢ ነው ያሉ። ግን ቤቶቹ ያሉበት ቦታ በጣም ሰፊ በመሆኑ ምክንያት ብዙ የሚረብሽ አይደለም። ኖቲስ አታረጉት። 3 ቤት ነው 2 ቤት ነው የሚለው ብዙ ኖቲስ አታረጉት። አሁን የማሳያችሁ 136 ካሬ 2 መኝታ የሰራተኛ ማደሪያ ያለው አፓርታማ ቤት ነው። ቅድም እንዳልኳችሁ አሁን ራሳችሁ መስፈርቱን ማውጣት ትችላላችሁ። ለዚህ ቤት ምን ያህል ልትመድቡለት እንደምትችሉ ከወዲሁም መስፈርቱን ስለነገርኳችሁ አንድ ቤት ጥሩ ነው የሚባለው ምን ሲያሟላ ለሚለውም ከወዲሁ ማየት ትችላላችሁ። ስንገባ መጀመሪያ የምናገኘው የሰራተኛ ማደሪያ ነው። ስፔሱ ትልቅ ነው። መብራት እንዳጋጣሚ በኤሌክትሪክ በካርድ ስለሚሰሩ ካርዳቸው ስላለቀ መብራቱን ማብራት አልቻለም። ግን ስቲል ስፔሱ ሰፊ ነው። እዚህ ጋ የሰራተኛ ማደሪያ ያለ ላውንደሪ ስፔስ አለው። ላውንደሪያችሁን ማስቀመጥ ትችላላችሁ። ይሄ ሊቪንግ ኤንድ ዳይኒንግ ሩም ነው። ቅድም እንዳልኳችሁ አንድ ቤት በጣም ጥሩ ነው የሚባለው ሊቪንግ ኤንድ ዳይኒንግ ሩሙ ለመፍጠር የሚያስችላችሁ ሰፊ የሆነ ስፔስ ሲኖረው ነው። ይህንን ቤት ተመልከቱት። እዚህ ጋር ሊቪንግ ሩማችሁን ብታደረጉት ማዕድ የምትጋሩበትን ስፔስ ወይም ዳይኒንግ ሩሙን እዚህ ጋር ብታደረጉት መጨናነቅ የለውም። በደንብ ሰፊ ነው። ስለዚህ አንዱ ቤት ጥሩ ነው የሚለውን መስፈርት ለማሟላት እንደዚህ አይነት ነገሮች ሊኖሩት ይገባል። ሌላው እኩል ኮሪደር ባልከኒ ያለው ስቲል ቅድም እንዳልኳቸው የሚከራዩዋቸው ሰዎች አረቦች ናቸው፣ አፍሪካ ሀገር ውስጥ ያሉ ሰዎች ናቸው፣ ፈረንጆች ናቸው። ስለዚህ እነሱ እንደዚህ አይነት ነገሮችን እንደ መስፈርት ያሉ ኦልሞስት ቤቱ ያንን ነገር ስለማያሟላላቸው የተከራይ ፍላጎትን ያጣል ብላቸው አታስቡ። ይሄ ክሎዝ ኪችናችን ነው። ቅድም እንዳልኳቸው ነው። ክሎዝ ኪችን ይኖራቸዋል። ይሄ አሁን ለገነባችሁ ወይም ላላችሁበት ስታተስ ምናልባት ክሎዝ ኪችን ሊያስፈልጋችሁ ይችላል። ነገ ከነገ ወዲያ ግን ምናልባት ይህንን ክሎዝ ኪችን አሁን አያስፈልገኝም ስለዚህ ኦፕን ኪችን ላድርገው ብትሉ ኦፕን ኪችን ለማድረግ ብዙም እንትን የሚል አይደለም። ኦልሞስት ሌያውቱን ስታዩት ይሄን ግድግዳ ማፍረስ የምትችሉ ከሆነ ሰገነት ሰርታችሁለት ኦፕን ኪችን ማድረግ የምትችሉበት እድሉ አለ። ስለዚህ ሌያውቱ ቅድም እንዳልኳችሁ የቤቱ ጥሩ ነው። ይሄ ኮመን ባዝሩም ነው። አገልግሎቱን ነግሬያቸዋለሁ። እዚህ ጋር ጫማዎችን ምናምን ማስቀመጥ የምትችሉበት እድሉ አለ። ይሄ 2 መኝታ ቤት ነው ብያቸዋለሁ። ይሄ የመጀመሪያ መኝታ ቤት ነው። ስቲል ያለ መብራት ነው፣ ብርሃን ምንም የሚጋርደው ነገር የለም። ጥሩ እይታ ነው ቤቶቹ ያላቸው። አየር በደንብ ነው የሚገባው፣ እምክ አይሉ። ስለዚህ አገልግሎታቸው ጥሩ ነው። ይሄ ማስተር ቤድሩማችን ባዝሩም ነው። ልክ ስንገባ ይሄ ማስተር ቤድሩም ገንዳ ነው።
ሻወርም በተወሰነ መልኩ ቆማችሁ መውሰድ የምትችሉበት እድሉ አለ። ይሁት ይህንን ቤት ይሄ ማለት አልጋ የምታስቀምጡበት ነው። ቁምሳጥን ኦልሞስት ራሱ ቤቱ አለ። ይሄ ስፔስ የአልጋ ብቻ። እዚህ ቤት ውስጥ ምናልባት 1 ሰዓት 2 ሰዓት ቁጭ ብትሉ ምንም የሚጨንቃችሁ ነገር የለም። ቴሌቪዥን ቢኖረው ኦልሞስት እንደ ሳሎን ፊል ልታደርጉት የምትችሉት ነገር ነው። ሌላ ቤቶች ላይ 36 ካሬ ኦልሞስት የሳሎን ያህል ስፋት ያላቸው ናቸው። ስለዚህ የዛሬ ጎብኝታችን ይህንን ይመስላል። 2 ቤቶች ናቸው ያሳየኋችሁ፣ ግን ህንፃው ላይ ስቲል ወደ 4 ቤቶች አሉ። 86 ካሬ አለ። 86 ካሬ 15 ሚሊዮን ብር ነው። 2 መኝታ ቤት ነው። ስቲል እነሱም ቤቶች አሉ። እነሱ አሁን ስለተከራዩ እነሱን ማሳየት ስላልቻልን ነው 2ቱን ቤቶች ብቻ እያሳየኋችሁ ያለሁት። ስለዚህ እንደተለመደው እነዚህን ቤቶች እንግዲህ መግዛት የምትችሉባቸው የተለያዩ አከፋፈሎች አሉ። የመጀመሪያው ካሽ ነው። ካሽ ካላችሁና ይህንን ቤት በሚጠራው ዋጋ መግዛት የምትፈልጉ ከሆነ በዛ ዋጋ በካሽ ከፍላችሁ መግዛት ትችላላችሁ። አቨሬጅ የህንፃው ዋጋ ከ15 ሚሊዮን ብር እስከ 21 ሚሊዮን ብር ድረስ ነው የሚጠጋው። ይሄ አሁን ያለንበት 36 ካሬው ጥሪ ዋጋው 17.5 ነው። ምናልባት መደራደር የምንችልባቸውን ነገሮች ፈጥረን ካሽ መግዛት እንችላለን። አንዱ እሱ ነው። ሁለተኛው የራሳችሁን ባንክ ማምጣት የምትችሉ ከሆነ ቤቶቹ ዲጂታል ካርታ አላቸው። ስለዚህ በቀላሉ ከራሳችሁ ባንክ ጋር እያይዛችሁ መግዛት ትችላላችሁ። በሶስተኛ ደረጃ በተወሰነ መልኩ ያላችሁን ገንዘቦች ማሰባሰብ እስክትችሉ ድረስ ማሰባሰብ እንድትችሉ የመክፈያ ጊዜ እንሰጣችኋለን። የተወሰነ ዳውን ፔመንት ከሰጣችሁ ያን የቀረውን ገንዘብ መክፈያ ጊዜ ጊዜውን ያው እንግዲህ ይሄ ነው የምንላችሁ ነገር የለም። ምክንያቱም እሱ አይደለም ቅድሚያ የምንሰጠው አከፋፈል የሚለው ግን ከእናንተ ጋር አውርተን ተደራድረን ጊዜው ላይ የመክፈያ ጊዜዎችን ልንሰጣችሁ እንችላለን። ስለዚህ በዚህ 3 የአከፋፈል ስርዓቶች መሰረት ቤቱን ኦን ማድረግ የምትችሉበት እድሉ አለ ማለት ነው። ስለዚህ የዛሬ ጉብኝታችን ይህን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ያለቁ ካርታ ያላቸው አፓርትመንቶች ካላችሁ ቅድም እንዳልኳችሁ ከስር በምናስቀምጥላችሁ ስልኮች ቤቶቻችሁን መረጃዎች አጋሩ። እኛ ቤታችሁን ለመሸጥ 28 ቀን ነው የሚፈጅብን 28 ቀን ነው የሚፈጅብን። በአጭር ጊዜ ውስጥ በጥሩ ዋጋ እንዲሸጡት እናደርግላችኋለን። ልሸኝ ወይስ በዚህ ታበቃለህ? አይ ቲንክ በዚህ ብናበቃ ዛሬ። መልካም ጊዜ ሆንላችሁ። ቻው። አመሰግናለን። ቻው።